ሰላም ጤና ይስጥልኝ። አለማየሁ ነኝ። እንደምን ሰነበታችሁ? ዛሬ ለሶስተኛ ጊዜ መጥቻለሁ። ዛሬ የማቀርብላችሁ ዋየርለስ ፕላኒንግ ነው። ይህ ዋየርለስ ፕላኒንግ ትንሽ ኮንሴፕቱ ሰፋ ያለ ስለሆነ በዛሬው ቀን ጀምረን አንጨርሰውም። ዛሬ እንጀምርና በጥልቀት በስፋት መሄድ እስከምንችለው እንሄዳለን። ከዛ የደረስንበትን ምልክት አድርገን በሚቀጥለው ጊዜ ደግሞ እንጀምራለን ማለት ነው። ያ ሁልጊዜ እንደምናደርገው አሁን ይህን ዲስከስ ለማድረግ ወደ ዋናው ማፕ ሄጄ ገለጻዬን እጀምራለሁ። እዚህ ላይ እንደምትመለከቱት እዚህ ጋር ፕላኒንግ ሲዋን በሚል ማርክ ፕላኒንግ ይላል። ይሄ በስኩዌር ውስጥ ያለ ነው። ስኩዌር ደግሞ የሚገልጸው ሞባይል ኦፕሬሽን ነው። ሞባይል ኦፕሬሽን አራት አይነት ሳይክሎች አሉት። ሲዋን፣ ሲቱ፣ ሲስሪ፣ ሲፎር። ሲዋን ምንድን ነው? ፕላን ማድረግ ነው፣ ዛሬ የምናየው ማለት ነው። ሲቱ ማለት ደግሞ ፕላን ያደረግነውን ነገር ዲፕሎይ ማድረግ ነው። ሲስሪ ደግሞ ዲፕሎይ ያደረግነውን ቴስት አድርገን አክሴፕት ማድረግ ነው። ሲፎር ደግሞ አክሴፕት ያደረግነውን ኦፕቲማይዝ እያደረግን ለዩዘሩ ሰፕላይ ማድረግ ማለት ነው። ስለዚህ ዛሬ የምንጀምረው ይችን ሲዋን የምትለው ክሊክ አድርገን ነምበር ኦፍ ሴልስ ሪኳየርድ ፎር ካፓሲቲ ከቨሬጅ ኤስቲሜት ማድረግ ነው። ከዛ በፊት ግን ፕላን የምናደርገው ለማን ነው? ለሶሳይቲ። ሶሳይቲ ማን ነው? እናውቀዋለን። ቀደም ብለን ዲስከስ አድርገናል። ሶሳይቲ ምን ያደርግለታል? እድገቱን ያፋጠንለታል። እንዴት ነው ያፋጠንለት? ኢንፎርሜሽን እና ኖሌጅን ዲሲሚኔት ማድረግ በማስረጽ። እንዴት ነው ኢንፎርሜሽን እና ኖሌጅን ወደ ራሱ የሚያሰርጸው የሚለው ደግሞ ለማየት በአኒሜሽን ሌላ ስላይድ ላይ እሄዳለሁ ማለት ነው። እንደዚህ እዚህ ጋር አንድ ቲፒካል የሆነ ከተማ ቲፒካል የሆነ ኢንቫይሮንመንት ያሳየኛል። ይህ አውትዶር ላይ ያሉ ኢንፎርሜሽን ሶሳይቲዎች ዲዛይን ተደረገላቸው እንደ ምሳሌ የሚሆኑ ሴል ሳይቶች፣ ሴልፎን ይታያሉ። ስለዚህ አሁን ሴልፎን ካለዚህ ሴልፎን ህብረተሰቡ መኖር አይችልም። ምክንያቱም ኢንፎርሜሽን ሶሳይቲ ነዋ። ለምን? በመረጃ የበለጸገ ህብረተሰብ ስለሆነ ሁሉም ሰዎች እንደዚህ ሰውዬ ሁሉ በኪሳቸው ይዘዋል። ስለዚህ እቺ ሴልፎን እንድሰራ ከተፈለገ ደግሞ እቺ ሴል ሳይት መኖር አለበት። እቺ ሴል ሳይት የምታደርገው ነገር ምንድን ነው? ሴልፎንንና ከሷ በላይ ያለውን ኔትወርክ ሃይራርኪ በተለያየ ሌየር ላይ ያሉትን ታገናኛለች። ሁለቱ እንዲገናኙ ከተፈለገ ደግሞ እዚህ ጋር ሃይዌይ ወይንም ኤር ብሪጅ ወይም ቨርቹዋል ሊንክ ትፈልጋለች። ይሄ ሃይዌይ እንዲሰራ ወይም ኤር ብሪጅ እንዲሰራ ከተፈለገ ደግሞ ይሄ መኖር አለበት። ይሄ እንዲኖር ከተፈለገ ደግሞ ኤር ሪሶርሱ ፕላን መደረግ አለበት። ኤር ሪሶርሱ ሁለቱ ይሄን ሊንክ የሚያደርገው ምንድን ነው የሚይዘው? ሬዲዮ ዩኒቱ በሬዲዮ ፍሪኩዌንሲ ዩኒት እና ቤዝ ባንድ ዩኒቱ አንቴና ታወሩን የያዘ ነው ማለት ነው። እስቲ ፕላን እናደርግ። ይሄ ፕላነሩ ነው። ፕላን ከማድረጉ በፊት ግን ሪኳየርሜንቱን አናሊሲስ ይሰራል። በአሁኑ ሰዓት ያለው ሪኳየርሜንት ምንድነው? ሂውማን ሴንትሪክ የሆነ ብሮድባንድ ሰርቪስ ነው እንደዚህ አይነት ሰርቪሶች የሚሰጥ። ሌላ ደግሞ ማሽን ሴንትሪክ የሆነ አይኦቲ ነው። ቮይስን በተመለከተ እንደ ቦነስ በዳታው ላይ ትራንስፖርት ሆኖ ለእያንዳንዱ ሰው የሚደርሰው ይሆናል ማለት ነው። ስለዚህ የሰውዬ ፕላን ያደርጋል። ኤር ሪሶርስን በሴል ደረጃ ፕላን ያደርጋል። ቅድም ስንጀምር ነምበር ኦፍ ሴልስ ሪኳየርድ ፎር ከቨሬጅ ኤንድ ካፓሲቲ ምን ያህል ነው ብለን ነው የምንጀምረው የነበረው እና ሴል ግን ምንድን ነው የሚለውን እዚቹ ዲፋይን እናደርጋለን። ሴል ምንድን ነው? ብዙ ጊዜ ሴል አሴ ፕሬፊክስ ሴል ፎን፣ ሴል ሳይት፣ ሴል ኤሪያ፣ ሴል ኤጅ፣ ሴል ካፓሲቲ ሁሉ ጊዜ ሴል ነው።
ሴል ማለት አንድ ኔትወርክ ዲዛይን ለማድረግ ዲዛይን ተደርጎ የምትሰራ ትንሿ ኔትወርክ ዘ ስሞለስት ኔትወርክ ናት። ለምሳሌ አንድ ታርጌት ኤሪያ ይሄ በግሪን የተመለከተው ቢኖረን ይህን ታርጌት ኤሪያ ለፕላኒንግ እና ለሰርቪስ ለኦፕሬሽን እንዳመቸን በሴል ዲቫይድ እናደርገዋለን። ሴሉ ደግሞ ምን አይነት ፖሊገን ነው? 6 ሳይድ ያሉት ሄክሳ ጎናል ፖሊገን ነው። ስለዚህ ዩዘሮቻችን ሁልጊዜ እዚህ ውስጥ ሲመጡ የምናስተናግደውን ስሞለስት ሴል እንገነባለን። ከዛ ከስሞለስት ተነስተን ደግሞ ትልቁን ኔትወርክ እንገነባለን ማለት ነው። ለምሳሌ ይህችን ሴል ብትወስዱ አንድ ሴል ሳይት እዚህ ጋር ገንብቻለሁ። ለምን ያህል ሰዎች? 1 2 3 4 5 ይሄ ኤጅ ላይ ነው፣ ሊኖር ይችላል። ለእነዚህ ገንብቻለሁ። በዚህ በሞባይል ኬስ ዲዩቱ ሞቢሊቲ ምንም ሰው ሊኖርበት ይችላል። 10 ሰው ሊመጣበት ይችላል። 20 ሰው፣ 100 ሰው፣ 1000 ሰው እና ራንደም ነው። ግን ዞሮ ዞሮ አሁን ለእኛ ኮንሰፕሽናችን ሴል ማለት ዘ ስሞለስት ኔትወርክ ማለት ነው። ከስሞለስት ኔትወርክ ጀምሬ ትልቁን ኔትወርክ እገነባለሁ። ከሰው ጋር ስናነጻጽረው አናሎጂ ሰው የተገነባው ስሞለስቷ ትንሿ ነገር ሴል ናት። እነዚህ ሴሎች ከእጃችን፣ ከልባችን፣ ከኩላሊታችን፣ ከሳምባችን ምናምን ተደምረው ትልቁን ሴል እንደሚሰሩ ሁሉ ከዚህ ከትንሿ ሴል ጀምረን ትልቁን ኔትወርክ እንገነባለን ማለት ነው። ስለዚህ ይሄ ሰውዬ ይሄ ሴል ሳይት የሚያስፈልጉትን ሪሶርሶች ገንብቷል። ሶዛት ይቺ ሴል ፎንና ይቺ ሴል ሳይት ኮኔክት ሆናለች ማለት ነው። እሺ ኮኔክት ያደረገችው አሁን ስናየው ምንድነው? ይቺ ጀስት ሃይዌይ ትመስላለች። ቱሉዲምቱ ያለችውን የምትመስል ብዙ ሌን ያላት በጣም የምታምር መኪናዎች በፍጥነት የሚሄዱበት በየሌሉ ትመስላለች። ግን አክቹዋሊ የሚገነው እዚህ በዋይርለስ ኬዝ ግን ይሄን ይምሰል እንጂ ሙሉ ለሙሉ እኩል አይደለም። ያ ቨርቹዋል ቻናል ነው፣ የሃይዌይ ነው፣ ይለያል። እና እስኪ ምን ምንድነው የሚመስለው ነገር ኮንሴፕቱን ለማየት ደግሞ ይችን ክሊክ አድርገን ሌላ ቦታ እንሄዳለን። ይሄ ሃይዌይ ነው። ጀስት የሚነካ የሚዳሰስ መሬት ላይ የተሰራ ሃይዌይ ነው። ያኛው ደግሞ አየር ላይ የሚሰራ ኤር ብሪጅ ነው። ስለዚህ ያን ኤር ብሪጅ በትክክል አንደርስታንድ ለማድረግ በመጀመሪያ የመሬት ላይ ያለውን አንደርስታንድ ማድረግ ያስፈልጋል። ይህን አንደርስታንድ በምናደርግበት ያንን ኤር ብሪጁንም በትክክል አንደርስታንድ እናደርገዋለን ማለት ነው። እንበልና ከሆነ ቦታ እንበል ከዋሽንግተን ዲሲ ከ11500 ኪሎ ሜትር ላይ ሰዎች ለስብሰባ ቦሌ ኤርፖርት ደረሱ። እነዚህን ሰዎች ደግሞ ወደ የሆቴላቸው በመኪና አደርሳለሁ። እየተመላለስኩ ወይም በአንድ ጊዜ ሊሆን ይችላል እየተመላለስኩ አደርሳለሁ። እነዚህ ሰዎች ከዚህ ወደዚህ ለማድረስ ምን ያስፈልጋል? መኪና ያስፈልጋል። መኪና አዘጋጃለሁ፣ እገዛለሁ ማለት ነው። መኪናው ደግሞ ከመጣ በኋላ ምን ያስፈልጋል? ይህን ሃይዌይ መገንባት ያስፈልጋል። የት ነው የሚገነባው? በመሬት ላይ የሚገነባ ሃይዌይ ነው። በምንድን ነው የሚሰራው? በጠጠር፣ በአሸዋ፣ በሲሚንቶ እና በስፋልት። በጣም ጥሩ። ይህ ከተዘረጋ ዘንዳ ገዝቼ ያመጣሁት መኪና እነዚህን ሰዎች በተለያየ አይነት መኪናዎች ማለትም በዚህ ሌል ላይ በሚሄድ 80 ኪሎ ሜትር በሰዓት በሚሄድ 100 ኪሎ ሜትር በሰዓት በሚሄድ ወይም 120 ኪሎ ሜትር በሰዓት በሚሄድ እንዲያውም ድራይቨርለስ በሆነ በሚነዳ መኪና እነዚህ ሰዎች አጓጉዛለሁ። አሁን ኬር የማደርገው እነዚህ ሰዎች ከረጅም ኪሎ ሜትር ላይ ከ11,000 ኪሎ ሜትር አካባቢ ላይ ተጉዘው መጥተዋል። እንዴት እንደመጡ አይዶንት ኬር። በትራንዚት ሊሆን ይችላል፣ በቀጥታ ሊሆን ይችላል። አይዶንት ኬር። እኔ ኬር የማደርገው ዘላስት ማይል ዘላስት ኮሚኒኬሽን ፓስ የሚባለው ወይም ዘላስት ማይል ላይ እንዴት እንደሄዱ ነው። ይህን ዘርግቼላቸዋለሁ። በዚህ እንዳያጓጓዙት ሁሉ በኮሚኒኬሽን ኮንቴክስት ደግሞ ምን ይመስላል የሚለውን እንፈልገውን እስከማገኝ ድረስ። በነገራችን ላይ እኛ የዘነጥንባት ናት።
ኖኪያ 3310 ትባላለች። ቅድም ስነሳ ይሄ ሴልፎን እና ይሄ ሴል ሳይት እንዲያገናኛቸው ሃይዌይ ይፈልጋል። ሃይዌይ በመሬት ላይ የሚሰራ ሲሆን ያኛው ግን ኤርብሪጁ በአየር ላይ ነው የሚሰራው። ያን አንደርስታንድ ለማድረግ ነው ወደዚህ የመጣ ነው። ምን ይመስላል የሚለውን እንደዚህ አይነት ብሪጅ ነው የምንገነባው። ለምሳሌ እዚህ ጋር ለሰዎች ለመኪና ማጓጓዣ ሰውን ተሸክሞ ለሚሄደው መኪና ማጓጓዣ ይህን ከሰራው ደግሞ ኢንፎርሜሽን ተሸክማ ለምትሄድ ሬዲዮ ትራንስሚት ቴክኖሎጂ 2G ሊሆን ይችላል፣ 3G ሊሆን ይችላል፣ 4G 3.5G ሊሆን ይችላል፣ 5G ሊሆን ይችላል፣ 4G ሊሆን ይችላል። እንደዚህ አይነት ቻናል እገነባለሁ። ሃይዌይን በላንድ ላይ እንደገነባ ሁሉ እዚህ ደግሞ ኤርብሪጅ የሚያካተው ምንድነው? ቻናልን በፍሪኩዌንሲ ላይ ይገነባል። እነዚህ የተለያዩ መኪናዎች 80 ኪሎ ሜትር፣ 100 ኪሎ ሜትር፣ 120 ኪሎ ሜትር በተለያየ ሌን ላይ እንደሚሄዱ ደግሞ እነዚህ ኢንፎርሜሽኖች በቱጂ ላይ በቲሲኤች ላይ ይሄዳል። 3G ደግሞ በዲሲኤች ላይ ይሄዳል። 3.5 ደግሞ ሃይ ስፒድ ዲኤስሲኤች ላይ ይሄዳል። 4G እና 5G ደግሞ ዲሲኤች ኤስሲኤች ላይ ይሄዳል እየተባለ ሌኑ በዚህ ይገለጻል። ስለዚህ ይህን አንደርስታንድ ለማድረግ ይህን በትክክል አንደርስታንድ ለማድረግ ያስፈልጋል። ለምሳሌ እነዚህን ሰዎች በተለያየ መኪና በተለያየ ጊዜ እንዳደረሳቸው ሁሉ እስቲ አንድ ምሳሌ እዚህ ጋር 40 ቢሊየን ቢት በተሰራ የ10 ሰዓት ፊልም ከሆሊውድ ላይ አሁንም ከ11500 ኪሎ ሜትር አካባቢ ላይ ዳውንሎድ ለማድረግ ቢፈለግ ይህ ሰውዬ እንበል 5Gን ይዟል። ዩአርኤሉን ወይም ሊንኩን ጫን ንብል መጀመሪያ የ10 ሰዓት ፊልም መጥቶ እዚህ እንበል የቴሌ ኤፍቲቪ የሆነ ሰርቨር ላይ ቁጭ ይላል። ከዛ እስከዚህ እስከሚመጣ ዊዶንት ኬር። በማይክሮዌቭ ሊሆን ይችላል፣ በፋይበር ሊሆን ይችላል፣ በሳተላይት ሊሆን ይችላል። ዊዶንት ኬር። እኛ ኬር የምናደርገው ይቺ ላስት ኮሚኒኬሽን ፓዝ ላይ በሴል ሳይቱ እና በሴልፎኑ ጋር እንዴት ይደርሳል የሚለው ጉዳይ ነው። ይኸው ኤርብሪጅ ዘርግተናል። ቻናል ኦን ዘ ፍሪኩዌንሲ ላይ ሰርተናል። እንዴት ነው እንትን የሚለው መጀመሪያ ይሄ 40 ቢሊየን ቢቶችን እንከታትፍና እንሸንሽንና እያንዳንዷን እየጠቀለልን በፖስታ መነሻ መድረሻዋን ስታምፕ እያደረግን በዚህ በእነዚህ ሴል ሳይቶች ወደ ዩዘሩ ሴልፎን ላይ ፕሮፐጌት እናደርገዋለን። ይሄ ሪኮንስትራክት ያደርግና የሚያስፈልገውን ሙቪ የ10 ሰዓቱን ሙቪ ይሄ ኢንጆይ ያደርጋል ማለት ነው። ይሄ ደግሞ ድሮ የእኛ ብጤ ደግሞ 3310 አለው እንበል 2G ናት። እሷም እንደዚሁ ትቀበላለች። እስቲ ምን ያህል ጊዜ ፈጀባቸው የሚለው ነገር ደግሞ እንይ። የ5G የያዘውና ይቺ 2G የያዘችው 5G የያዘው ዩዘር ኤክስፒሪየንሱ ቢትሬቱ 1000 ሜጋቢት ፐር ሰከንድ ስለሆነ ይህን 40 ቢሊየን ቢት ፔሪዮድ ለዚህ ስናካፍለው ኤግዛክትሊ የሚመጣው 40 ሰከንድ ነው። ስለዚህ የ10 ሰዓት ፊልም በ40 ሰከንድ ዳውንሎድ አረገ ማለት ነው። እኛ ደግሞ ድሮ በዘነጥንበት በቱጂ ደግሞ ለምሳሌ 14 ኪሎ ሜትር ፐር ሰከንድ ነው ዩዘር ስርቦቷ። ይህን 40 ቢሊየን ቢት ሬት የ10 ሰዓት ፊልም ደግሞ ለዚህ ብናካፍላት የሚፈጀው ጊዜ ወደ 33 ቀን ነው። እንደዚሁ በ3G ቢሆን 29 ቀን አንድ ቀን አካባቢ እንደማለት ነው። በ4G ደግሞ ወደ 7 ሚኒት፣ በ5G እንዳየነው 40 ሰከንድ በማድረግ ትራፊኩ ይከናወናል ማለት ነው። ስለዚህ ይህን ካየን ዘንዳ ይህን ቨርቹዋል የሆነ ሃይዌይ ወይም ኤርብሪጅ አሁን አንደርስታንድ ስላደረግነው ወደ መጣንበት ወደ ዋናው እንነሳና አሁንም ገለጻችንን እንቀጥላለን ማለት ነው። ስለዚህ ፕላን ተደረገ፣ ይሄ ተሰራ። ይሄ ከተሰራ ዘንዳ ይሄ ሃይዌይ ተመሰረተ ወይንም
ኤር ብሪጁን አሁን በትክክል አንደርስታንድ አድርገናል። ቀጥለን የምናደርገው ምንድን ነው? ይሄና ይሄ ተገናኙ ማለት ሰውየው ፓወር ኦን ሲያደርግ ይቺ ሴልፎን የምታደርገው ምንድን ነው? ዘ ስትሮንገስት ሲግናል ትፈልጋለች፣ ክሊን መሆኑን ታረጋግጣለች። ከዛ ካምፕ ታደርጋለች። ካምፕ ከተደረገች በኋላ መጠራትም መጥራትም ዳውንሎድ ማድረግም አፕሎድ ማድረግም ትችላለች ማለት ነው። እንግዲህ አሁን ወደ ጀመርንበት ኢንፎርሜሽንን ዲስሚኔት ወደ ህብረተሰቡ እናርግ። ይህ ሰውዬ በአጋጣሚ ካምፕ ያደረገው እዚህ ጋር ነው እና ጠየቀ በጋራንትድ ቢትሬት ምርጥ በሆነ ቢትሬት ጠየቀ፣ ተሰጠው፣ ደስተኛ ነው። ይሄ ደግሞ ካምፕ ያደረገው እዚህ ጋር ነው። ጠየቀ፣ አልተሰጠውም፣ ምክንያቱም የካፓሲቲ ስላለ። ሌላ ጠየቀ፣ ተሰጠው። ኤኒሃው ደስተኛ ነው በሁለተኛ ሙከራ ቢያገኝም። ይሄ ሰውዬ ካምፕ ያደረገው ከዚህ ጋር ነው። ጠየቀ። የጠየቀው እንደነዚህ በከፍተኛ ፍጥነት አስተማማኝ በሆነ ቢትሬት አይደለም፣ ወይም መለስተኛ በሆነ ቲፒካል ዩዘር ዳታ ሬት አይደለም። በቤስት ኤፈርት ባለው በተገኘው ፍጥነት ኪሱ ባለው ፍጥነት ጠየቀው። ካፓሲቲ ኢሹ አለኝ አለ፣ አልሰጠውም። ተስፋ ሳይቆርጥ ይህኛውን ጠየቀ። የኮስት የአፎርደብሊቲ ኢሹ አለ ብሎ አልሰጠውም። ለመጨረሻ ጊዜ ይህን ጠየቀ። ይህም እንደዚሁ የኳሊቲ እና የሴኩሪቲ ኢሹ ስላለ አልሰጠውም። ይህ ሰው እየተናደደ የሚገባውን ኦፕሬተሩ ማግኘት የሚገባውን ሰርቪስ አላገኘም። ስለዚህ የኢንፎርሜሽን ሶሳይቲ ዓለም አቀፍ ደረጃውን የጠበቀ የቴሌኮም አገልግሎት በስሪሲ ፕላስ ኪውኤስ ኢንዴክስ ወይም ፎርሙላ በሚገለጸው መሰረት ማግኘት ቢገባውም በተወሰነ ደረጃ ትንሽ መንገራገጮች አሉና ሪሊ ይህ ስሪሲ ፕላስ ኪውኤስ እንዴት ነው ዲፋይን ተደረገው የሚለውን ፈርዘር ለማየት ወደ ዋናው ማፓችን ሄደን አሁንም እናይ። ይሄ ዓለም አቀፍ ደረጃውን የጠበቀ የቴሌኮም አገልግሎት ኢን ዘ ፎርም ኦፍ ቮይስ ቪዲዮ ዳታ በዚህ አድርጎ በዚህ ትራንስፖርት ወይም ካሪየር ልክ እንደ አውሮፕላን ባለው ረጅም ጉዞ ተጉዞ እዚህ ጋር ለህብረተሰቡ ዲስሚኔት የሚሆኑበት ነው። ስለዚህ እስቲችን በትክክል ደግሞ እንድትገባ እዛኛው እንሄድና ይሄ ኢንፎርሜሽን ሶሳይቲ ነው። በመረጃ የበለጸገ ህብረተሰብ ነው። ምን አይነት ኢንፎርሜሽን ይፈልጋል? ዓለም አቀፍ ደረጃውን የጠበቀ የቴሌኮም አገልግሎት በያለበት በሁሉም ቦታ ኢንዲፔንዳንት ኦፍ ስፔስ ማለት ግራውንድ ላይ ቢሆን፣ ኤር ላይ ቢሆን፣ ስፔስ ላይ ቢሆን፣ ሁሉም ቦታ ላይ ቢሆን ማለት ለምሳሌ በኢትዮጵያ ኬዝ ዳሎል ላይ ከባህር ወለል በታች 115 ሜትር ላይ ቢሆን፣ ከባህር ወለል በላይ ራስ ዳሽን ላይ ወይንም በ4550 ኪሎ ሜትር ላይ ቢሆን እየተዘዋወረ ሰርቪሱን ማግኘት አለበት። በኤር ላይ ደግሞ እስከ 40 ሺህ ጫማ ወይም 13 ኪሎ ሜትር በአውሮፕላን እየበረረ በባህሩ ላይም ቢሆን ሰርቪሱን ማግኘት አለበት። በስፔስ ላይም ሆኖ ደግሞ በሃይፐርሶኒክ ወይም በሱፐርሶኒክ እየሄደ ሰርቪሱን ማግኘት አለበት። ይህ ከቨሬጅን በተመለከተ ነው። ካፓሲቲን በተመለከተ ደግሞ በሁሉም ሌቨል ላይ እዚህም ላይ ሆኖ አንድም ሰው ሁለትም ሰው ሶስትም ሰው መጣለት የሚያስፈልገውን ሰርቪስ ማግኘት አለበት። ሶስተኛው ደግሞ ድሃም መጣ ሀብታም ኢኩቴብል እና አፎርደብል በሆነ ዋጋ ሁሉ መስተናገድ አለበት። ኪው ዓለም አቀፍ ደረጃው የጠበቀ አገልግሎት ነው፣ ኳሊቲ ነው። ኤስ ሴኪር የሆነ ሰርቪስ ነው። ስለዚህ ይቺ ስሪሲ ፕላስ ኪውኤስ የቴሌኮም ሰርቪስ የተገለጸችው በዚህ ሲናሪዮ መሆኑን
አንደርስታንድ ለማድረግ ችለናል ማለት ነው። ወደ ዋናው እንመለሳለን። እንግዲህ እዚህ ጋር አሁን ያለ ነው። እስካሁን ለማን ነው ዓለም አቀፍ ደረጃውን የጠበቀ የቴሌኮም አገልግሎት ምንድን ነው? በዚህ ደረጃ አሁን ፕላስ 3C ፕላስ QoS የምትለዋል አትሊስት ገባችን። ስለዚህ ቀጥዬ የምንፈልጋለው ሌላ ትልቅ ኢንፑት አለ። ቀደም ብዬ በዚህ በመኪናና ሰዎችን በሚለው ሰዎችን ለማጓጓዝ ምን ተፈልጓል? መኪና። እዚህ ደግሞ ኢንፎርሜሽንን ለማጓጓዝ ምን ያስፈልጋል? ሬዲዮ ትራንስሚሽን ቴክኖሎጂ ያስፈልጋል፣ ወይንም ሬዲዮ አክሰስ ቴክኖሎጂ። እንዴት አይነት? ኢን ዘ ፎርም ኦፍ 2G 3G 4G 5G ወይንም በጂፒአርኤስ መልክ፣ በኤች መልክ፣ በኤምቲኤስ መልክ ፕሮዳክት መኖር አለበት። ፕሮዳክቱን ከየት ይመጣል? ከኢንዱስትሪው ላይ ያሉ ቬንደሮች ያመርታል። እስኪ ምንድን ነው ይመስለው ገበያ ላይ ያለው? ገንዘባችን የጨነቀው እንጂ ገበያ ላይ ሁሉ ነገር አለ ማለት ነው። ከኛ የሚጠበቀው ግን ምንድን ነው? ምን አይነት ነገር ለምን አይነት ስራ በምን አይነት መጠን ያስፈልገናል የሚለውን ፕሮፐርሊ አውቆ ፕላን ማድረግ ያስፈልጋል። ይህን እዚህ ላይ እናየዋለን። ይህን አወቅን። ቀጥሎ ያለው ምንድን ነው? ገበያው ላይ ፕሮዳክት አለ የፈለግነው 5G ቢሆን ከ6G በስተቀረ እና ከ1G በስተቀረ ሁሉም አሉ። ከዚህ ከሰፕላይ ላይ እንደምናገኘው ይህንን ኢንፎርሜሽን የሚሸከምልን ሬዲዮ ትራንስሚሽን ቴክኖሎጂ አለን ኢን ዘ ፎርም ኦፍ 2G 3G 4G። ስለዚህ ለዚህ ምን ያስፈልገናል? ገንዘብ። ስለ ገንዘቡ ደግሞ አናሊሲስ እንሰራለን። ባለ ራፍ ዲዛይን መጀመሪያ የሚያስፈልገን ገንዘብ እናዋጣለን። ልክ ከበጀታችን ጋር እስከሚስተካከል ድረስ ሪኳየርመንታችን እየቀናነስን ስራ እንሰራለን። የገንዘቡን ነገር እዚህ ላይ ማየት ግድ ነው። ዲቴል ለማየት የስኮፕም አይደለም ጊዜም ይፈጅብናል። ቀጥለን ደግሞ የምናየው ምንድን ነው? ስትራቴጂያችንስ ምን ይመስላል? ይህን ኔትወርክ ስንተክል ፕላን ካረግን በኋላ ስትራቴጂ ምን ይመስላል የሚለው ጉዳይ ከኢንዱስትሪ እንጀምራለን። ኢንዱስትሪ ስታንዳርድ ቴክኖሎጂ ሮድማፕ፣ የቴክኖሎጂው ሮድማፕ ምን ያስፈልጋል? ፕሮዳክቱን ከቀደም ብለን በደንብ ብናገኘውም ሮድማፑን ግን በትክክል ማየት ይኖርብናል። ይህን ሮድማፕ ከተመለከተ ሲጀመር ጀምሮ ከ1991 ጀምሮ እስከ በእኔ እንትን እስከ 2018 ያሉት ሪሊዞች ተዘርዝረው እኔ ጋርም አሉ። ምናልባት 2022 23 ምናምኖች እኔ ጋር የሉም። ወደፊት ያው ይፈልጋሉ። ይሄ መታወቅ አለበት። ለምሳሌ የ4G ሪሊዝ 12 እንደዚህ ለምሳሌ ሪሊዝ 14፣ የ5G ደግሞ ሪሊዝ 15 ነው። የተወሰነ ሰርቪስ ኢንሃንስድ ሞባይል ብሮድባንድ እና አልትራ ሎው ላተንሲ ኮሚኒኬሽን የምናገኝበት፣ ሪሊዝ 16 ደግሞ ፉል 5Gን የምናገኝበት፣ ሪሊዝ 17 ደግሞ አድቫንስድ የሚገኝበት፣ ሪሊዝ 8ም አለ። ይህን ካየን ዘንዳ ደግሞ የዲፕሎይመንት ስትራቴጂው ምንድን ነው? ማክሮ ነው የምተክለው? ማይክሮ ነው? ፒኮ ነው? ፌምቶ ነው? ዲስትሪቢዩተር ነው? ሴንትራላይዝድ ነው የሚለው ነገር እሱንም እንደዚሁ ያለው። ለምሳሌ ቱጂን ይዤ ነው የሚሄደው ወይስ ቱጂን ጥዬ ነው የሚሄደው? ጥዬ የሚሄድ ከሆነ በርካሽ ሴልፎን የሚገዙ ሰዎች እና ይቺ በርካሽ የተገዛችው ሴልፎን ካምፕ የሚደረግበት ሴል ሳይት ምንድን ነው የሚሆነው? እሱንም አስባለሁ። የስሪጅን ደግሞ በተመለከተ ሪሊዞች አሉ ከR99 ጀምሮ R8 R9 R12 ምናምኖች አሉና መጨረሻው የተደረተ ትልቅ ስፒድ የሚሰጠናል እስከ 300 ምናምን ሜጋቢት። እሱን ይዤ እሄዳለሁ አልሄድም ወይ? እሱንም ማየት ይኖርብናል። የ4Gስ እንዴት ነው? የ4Gም እንደዚሁ እስከ 1 ጊጋቢት ፐር ሰከንድ የሚሰጥ አለኝና እሱን ይዤ ልሄድ ወይስ አልሄድ? እሱንም እንደዚሁ ይወሰናል። የ5G ደግሞ ከ5G ቤዚክ ጀምሮ እስከ አድቫንስድ አሉ። ዘኔክስ ደግሞ 6G ይመጣል። አድቫንስድ ይዤ ልሄድ ወይስ አልሄድ የሚለው እንደዚሁ የሚወሰኑበት ይሆናል ማለት ነው። ያው ቶሎ የሚሄደው ወደፊት በደንብ በዲቴል ስለምናያቸው ነው ማለት ነው። ሌላ ሞስት ኢምፖርታንት ደግሞ እዚህ ጋር በሞባይል ኦፕሬሽን ሳይክል
የመጨረሻው ሳይክል C4 ነው እና ሪሶርሱን እያጣጣመ ኦፕቲማይዝ እያደረገ ቲዩን እያደረገ ለህብረተሰቡ እየሰጠ ለሚቀጥለው ዓመት እንደ ፕሪቬንቲቭ ሜንቴናንስ በጀት ይዟል። ዩዘሬ በትክክል ሰርቪሱን እንዲያገኝ ሃርድዌር ያስፈልገኛል፣ ሃርድዌር ሪሶርስ ያስፈልገኛል ምናምን ያለው ሪኮርድ አለና የእሱን ዳታ መያዝ እጅግ በጣም አስፈላጊ ነው። ይሄ ኦፕቲማይዘር ተጨንቆ ተጠቦ ግሬድ ኦፍ ሰርቪሱን ለመጠበቅ ኒውስ ኤክስፓንሽን ይሻለኛል፣ አድ ላርግ ባለው ነገር ላይ ወይስ ባላንስ ላርግ፣ ኢንዶርን ላስፋ፣ አውትዶር ልቀንስ፣ ምን የሚለው ነገር ሰርቶ ተጨንቆ ምናምን ብዙ ከሰራ በኋላ አውትፑት በጀት ይዟል። በጀቱ ምንድን ነው? ሃርድዌር ለመግዣ፣ ሶፍትዌር ለመግዣ፣ ሃርድዌሩን ለመጠቀም የሚያስችል ላይሰንስ ለመግዣ፣ ሌላ ሰርቪስ ለመግዣ ይሄ ይዟልና ይሄ ከፍተኛ ኢንፑት ነውና ከዚህ ቤዚካሊ መነሳት በጣም አድቫንቴጅ ስላለው ይህንንም የግድ እናያለን ማለት ነው። ስለዚህ አሁን ሁሉንም አየና አሁን ቀጥታ ወደ ፕላኒንጋችን መግባት እንችላለን። ይችን ክሊክ አድርገን ከዛ ክሊክ በማድረግ መጀመሪያ ስንጀምር ምንድነው ነምበር ኦፍ ሴልስ ሪኳየርድ ፎር ከቨሬጅ ኤንድ ካፓሲቲ የሚለው ማክሲመም ኤክሰል ሽት ላይ ገብታችሁ ሴሏ ላይ ክሊክ አድርጋችሁ ኢኳል ቱ አድርጋችሁ ማክሲመም ኦፍ ዚስ ኦር ዚስ ተብሎ እንትን ሲል ራሱ ቁልጭ አድርጎ ይሰጣል። ስለዚህ አሁን ብንጀምረው ስለማንጨርሰው ይህን ማርክ አድርገን ለሚቀጥለው ጊዜ በደንብ ለማየት እንችላለን። አሁን ይችን ማርክ እናርጋት። በሚቀጥለው ጊዜ ከዚህ እንጀምራለን። ያው ኤክስፐርት በመሆን ነው። ዝም ብሎ ላይ መሄድ ምንም ጥቅም ስለሌለው በዲቴል ጀምረናል፣ በዲቴል እንጨርሳለን። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ። አመሰግናለሁ። ቻው